የመጫን ኦሮሞዎች መርቶ ጅማን የተቆጣጠረው ሱስኒዮስ መሆኑን አይናገርም የራስ መኮንን አባት ኦሮሞ መሆናቸውን ወይም ያጤ ሐስላሴ አያት ኦሮሞ መሆናቸውን አይናገርም በተመሳሳይ መልኩ ጠባቡ ኦሮሚያ ውስጥ ያለው ኦሮሞ በኢትዮጵያ ታሪክ ውስጥ በነበሩት መንግስታት ስር ይሄ ነው የሚባል ድርሻ ነበረው ብሎ መናገር አይፈልም እቴጌ ጣይቱን እንጦጦ ላይ ያሰራቸው ማን ነው ቢባል ፊታውራሪ ሀብተ ጊዮርጊስ እቴጌ ጣይቱ ሀብተ ጊዮርጊስ የት ነው ቢባል ኦሮሞ ትምክተኛው የኢትዮጵያ ታሪክ የተጠበቀው እንክብካቤ የተደረገለት በአማራ ብቻ ነው ብሎ ነው የሚያስቀምጠው የጎንደር ታሪክ ሲያነሳ አማራን ብቻ ነው የሚያነሳ ኦሮሞን አያነሳ ፋሲለደስን ብቻ ነው የሚያነሳ በካፋና ያነሳ ምናልባት በካፋ ኦሮምኛ ተናጋሪ ነበር ተብሎ ስለሚገለጽ ስለ ሱስኒዮስ ሲያወራ ስለ አጼ ሱስኒዮስ ሲያወራ የኦሮሞ አባዱላ የነበረ መሆኑ አጼ ሱስኒዮስ አያወራም ከኦሮሞ ህዝብ ላይ ከብዙ ብሔሮች ጋር በግለሰብ ሳይሆን በቡድን የተዋሃደ ህዝብ የለም ምክንያቱም የቆየው የኦሮሞ ካልቸር ያልወለድከውን እንደራስ ልጅ ማሳደግ የጉዲፈቻ ስርዓት ከገዳ ስርዓት ጋር አብሮ ይመጣል ስለዚህ በኦሮሞ ካልቸር ውስጥ የጉዲፈቻና የጋብቻ ልጅ ተብሎ በምንም ታምር አይለይም ለይስሙላ ሳይሆን በተግባርም አይለይም በተመሳሳይ መልኩ ከጉዲፈቻ ጋር አብሮ የሚሄድ የመድቻ ስርዓት የሚባላላቸው ይሄ አንድ ልጅ ወይም አንድ ምናምን ማሳደግ ሳይሆን እንዳለ አንድ ጎሳ እንዳለ አንድ አካባቢ በዚህ ባርሲ አካባቢ እንደሚደረገው ጡት ጠብቶ ኦሮሞ ይሆናል በዚህ መልኩ ኦሮሞ የሆነ ሲዳማ ማአት ነው በዚህ መልኩ ኦሮሞ የሆነ ሀዲያ ማአት ነው በዚህ መልኩ ኦሮሞ የሆነ ሌላ ብሔረሰብ ማአት ነው ከዚህ በፊት ትምክተኞች የሚያራምዱት ግን የአንድ ቋንቋ የአንድ ባህል የአንድ ሃይማኖት የአንድ ቤተሰብ ገመድ ኢትዮጵያን ከሃስ ከፈ አምጥቷታል ይሄንኛ አንቀበል ቢምሉም ቢገዘቱም የህዝብን መሰረታዊ ጥቅም ማስጠበቅ አይችሉም